የስራ ዕድልን በሚመለከት የ8 ወር ዳታ የሚያመላክተው በሀገር ውስጥ ወደ 2.8 ሚሊዮን ሰዎች ስራ አግኝተዋል። በውጭ ሀገር 300 ሺህ በላይ ሰዎች ስራ አግኝተዋል። በሪሞት ጆብ ወይም ቢፒኦ በሚባለው ከ45 ሺህ ያላነሱ ኢትዮጵያውያን እዚሁ ሀገር ተቀምጠው ለውጭ ሀገር ኩባንያዎች ስራ የሚሰሩ 45 ሺህ ወንድና ሴት ኢትዮጵያውያን ስራ አግኝተዋል። በድምር ሲታይ ከ3 ሚሊዮን ከፍ ያለ ሰው በ8 ወር ውስጥ ስራ ይዟል። ይሄ ትልቅ ቁጥር ነው። ፍላጎት ምንም ያህል ያደገ ቢሆንም በዚህ ልክ ስራ መፍጠር ቀላል ነገር አይደለም። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ በፓርላማ የሚነገር የ10% እድገት ሳይሆን ከዚህ ከ4 ኪሎ ተነስተን ካሳንቺስ ስንደርስ የምናየው እድገት ስለሆነ ብዙዎች ገንዘቡን ከየት አመጣችሁት በሚሉበት ሰዓት ኢትዮጵያ ውስጥ ልማት አሁን የለም ብሎ የሚያስብ ሰው ካለ አስቸጋሪ ነው። ኮሪደርን በሚመለከት ዋና ሐሳቤው ለልጆቻችን መልካም ሀገር፣ መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። የደቀቁ ሰፈሮች ሰፈር ማለት አይቻልም። የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። አዲስ አበባ ብቻ አይደለም፣ ከአዲስ አበባ ውጪ። ለዚህ ነው በርካታ የአፍሪካ ሀገራት አሁን ልምድ ስጡን እያሉ እኮ ነው ያሉት። እኛ ምን ጀምር ነው እያሉ ያሉት። በተለይ ስፔስ በሚመለከት በቤት ላይ ቤት፣ በአጥር ላይ አጥር፣ በአጥር ላይ ሰርቪስ የነበረውን የኑሮ ዘዬ ቀይረን ልጆቻችን ወጣ ሲሉ ወክ የሚያደርጉበት፣ ኳስ የሚጫወቱበት ከባቢ መፍጠር፣ ከባቢን ለኑሮ ምቹ ማድረግ በጣም አስደሳች ጉዳይ ነው። ከዚያ ባሻገር ግን መሰረተ ልማት ግንባታው ግምት እንዲሰጠው ፈልጋለሁ። አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ ወክዌይ ተሰርተዋል። የውሃ ፍሳሽ፣ የመብራት መስመሮች ድሮ ዝናብ ሲዘንብ 4 ኪሎ እኮ እንደዚህ አልነበረም። ዘነበ ማለት ጨቀየ ማለት ነው። አሁን ዘነበ ሲባል በንጽጽር ጸዳ ብሎ ያየ ነው። አንዳንድ የፍሳሽ ማስወገጃ ስርዓታችን በመሻሻሉ ምክንያት ከዚያ ባሻገር ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል። የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል። የኮሪደር ስራ ለአይን የሚማርክ ከተማ ፈጥሯል። የትራፊክ ፍሰት አሻሽሏል። ቤቶች ግንባታ በሚመለከት የንጽጽር ዳታ እምብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 160 ሺህ ገደማ ቤቶች ተገንብተዋል። በ10 ምናምን ዓመት ውስጥ ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን
ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። ኢትዮጵያ ሕዝብ ያየዋል፣ ይገነዘበዋል። ይሄ በውሃ በሪቨርሳይድ የሚሰራው ስራ የተከበረው ምክር ቤት ጊዜው ሰጥቶ እንዲመለከት ፈልጋል። የሐረርና የኮንሶ አርሶ አደሮች እዚህ አዲስ አበባ ላይ እየሰሩ ያሉት ተአምር፣ እንጦጦ ላይ እየሰሩ ያሉት ተአምር ለኛ ብቻ ሳይሆን ለልጆቻችን የሚተርፍ ነው። ውሃ አለ ማለት ሽታው የማያስኬድበትን ከተማ የውሃ መስመሮችን ለማጽዳት እየተሰራ ያለው ስራ፣ የሚከላ አፈርን ለመከላከል የሚሰራው ስራ እናንተን ካላስደመመ ማን ያስደምማል? ፓርኪንግ ብቻ ባለፉት 5 ዓመታት አዲስ አበባ ውስጥ ከ30 ሺህ በላይ ፓርኪንግ ተገንብቷል። በውስጥና በውጭ ፓርኪንግ ነበረ እንደ ኢትዮጵያ ውስጥ። ኢትዮጵያ ውስጥ እኮ ፓርኪንግ ማለት አስፋልት ማለት ነው፣ መንገዱ ማለት ነው። አሁንም በቂ አይደለም፣ ተጨማሪ ስራ ይፈልጋል። ነገር ግን እስካሁን የመጣው ውጤት ተስፋ ሰጪ ነው። በድምሩ ኮሪደር በጎንደር፣ በባህር ዳር፣ በደሴ፣ በሐረር፣ በድሬዳዋ፣ በጅጅጋ፣ በጅማ፣ በአምቦ፣ በነቀምት፣ በአርባ ምንጭ፣ በሐዋሳ፣ በሶዶ ከቦታ ቦታ ቢለያይም ተስፋ ሰጪ ጅማሮች አሉ። በእርግጥ የሐረር ከሁሉም በላይ ኢምፕረስ ያደርጋል። ምክንያቱም ሐረርን የቀየረው ገንዘብ አይደለም። ከጠራኋቸው ከተሞች ሁሉ ያነሰ ገቢ ያለው ሐረር ነው። ግን ፍቅር የተሞሉና ሀገራቸውን የሚወዱ ሰጥተው የማይጠግቡ ነዋሪዎች ያሉበት ከተማ ስለሆነ በትንሽ ብር ከሁሉም ከተማ የተሻለ ስራ ሰርተዋል። ይሄ ስራ በሁሉም ጋር እንዲለመድ፣ ሁሉም የዚህ ስራ አካል እንዲሆን ጥሪዬን እያቀረብኩ የጀመርነው የልማት ስራ ተጠናክሮ ይቀጥላል። የኢትዮጵያ ልማት በማንኛውም ኢኮኖሚ በሚያቅ ተቋምም ሆነ ግለሰብ አይን ምሳሌያዊ ነው። አይኤምኤፍ ጋር እነጋገራለን፣ ወርልድ ባንክ ጋር እነጋገራለን፣ ከአፍሪካ ዴቨሎፕመንት ባንክ ጋር እነጋገራለን፣ ታዋቂ ኢኮኖሚስቶች ጋር እነጋገራለን፣ የአፍሪካ መሪዎች ጋር እነጋገራለን። ሁሉም በአርአያነት የሚመለከቱት ተግባር ነው። ይህ እንዲጠናከር እንዲሰፋ ጥረት እናድርግ ቢባል ካልሆነ በቀር ኢትዮጵያ ውስጥ ባለው ፈተና ውስጥ እየመጣ ያለው ውጤት ታይቶም አይታወቅም፣ አልነበረም፣ እስካሁን አልነበረም። በዚህ መነጽር ማየት ቢቻል ጥሩ ይሆናል። ግጭትን በሚመለከት የግጭት ተፈጥሮና እድገት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ይፈልጋል። ትሪገሪንግ ፖይንቷን ብቻ አይቶ የሚናገር ሰው ግጭት ሊፈታ አይችልም። ከትሪገሪንግ ፖይንቱ አንድ ዝቅ ስንል ፕሮክሲሚቲ አለው። ከሱ ዝቅ ስንል ስትራክቸራል ችግር አለው። ስትራክቸራል ችግሩን ያልተገነዘበ የትኛውም አካል ችግር ሊፈታ ቢያስብ ይቸገራል። ምክንያቱም ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃይል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው፣ ሳይዙ ከፍ ዝቅ እያለ። በጣም ብዙ ፈላስፋዎች፣ ተመራማሪዎች፣ አዋቂዎች ግጭትን ለማስቀረት ብዙ ጥናት፣ ብዙ ምርምር አካሂደዋል፣ ብዙ ጽፈዋል። ፒስ በጣም ውድ የሆነ ኮሞዲቲ ነው፣ መገንባት ያለበት ነው። ግን ሁለት አከራካሪ ጉዳዮች አሉ ሰላም በሚመለከት። አንደኛዎቹ ወገኖች ፍጹም ሰላማዊነት ወይም ፓሲቪዝም የሚባለው ምንም አይነት ትንኮሳ፣ ምንም አይነት ሙከራ ቢደረግብህ ግብረ መልስ አትስጥ፣ ስትመታም፣ ስትሰደብም፣ ስትነጠቅም ዝም በል። ግብረ መልስ ካልሰጠህ ግጭት በሁለት አካላት ይሁንታ የሚፈጸም ስለሆነ ልታስቀረው ትችላለህ የሚል እሳቤ ያላቸው ፈላስፋዎች፣ አዋቂዎች አሉ።
ፓሲፊዝም ለግለሰቦች ጥሩ ሐሳብ ነው፣ መጥፎ አይደለም። አሁን ታገሰ ነካ ነካ ቢያደርገኝ ብተው ችግር የለውም። ለግለሰቦች በህዝብ የተመረጠ መንግስት፣ በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት የወል ፍላጎት የወል ኢንትረስት ፕሮቴክት ማድረግ ያለበት ተቋም ሲሆን ግን ያስቸግራል። መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉ ዝም ብዬ አያለው ማለት አይችልም፣ ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። ምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት ዕውቀት ነው። ማንም ሰው የሚያውቀው ነገር ነው። ኢትዮጵያ ውስጥ ያለው ችግር ከዚህ ይለያል። ሁለት መሰረታዊ የፖለቲካ ስብራቶች አሉበት። አንደኛው ነባሩ የመጠፋፋት ባህል ነው። ነባር ባህል ነው። ልጅ ኢያሱ ሲነሱ አልጋ አልጸናም ብሎ የሚነሱ ኃይሎች አሉ። መንግስቱ ሲመጣ አልጋ አልጸናም ጊዜው አሁን ነው ብሎ እዚህም እዛ የሚቧደኑ ሰዎች አሉ። በኢህአደግ ዘመንም አሁንም ይሄው ነው፣ ባህል ነው። አዲስ መንግስት ሲመጣ አልጋው ሳይጸና እናፍርሰው የሚባል የነበረ ባህል አለ። አንድም መንግስታት ኢትዮጵያ ውስጥ በሰላማዊ መንገድ ሽግግር አድርገው በረጋ መንገድ የሄዱበት ታሪክ የለንም። ይሄ የራሱ የሆነ ጉዳት አለው። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ሶማሊያም ነበረ፣ ታንዛኒያም ነበረ፣ ዚምባብዌም ነበረ። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ቆሞ በሰላማዊ መንገድ ተደራድሮ የሚባል ነገር ልምምዱ የለም። የኢትዮጵያ ፖለቲካል ፓርቲና ሐሳቢ ከጀመረበት ጊዜ ጀምሮ 1960 አካባቢ ጀምሮ ያለውን ብንመለከት ተማሪዎች ሁሉም አንድ ሐሳቢ አይዲዮሎጂ ይዘው በሆነ ምክንያት ግራና ቀኝ ከቆሙ በኋላ መሳሪያ ሳይኖራቸው እስክሪብቶ ያላቸው ተማሪዎች በጽሁፍ በንግግር ከመጨቃጨቅ ይልቅ መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ተማሪዎች፣ መንግስት አይደለም፣ ተማሪዎች። እነዚህ ተማሪዎች ከመንግስት ጋር በነበረው ግጭት ከተማ ውስጥ መቆየት ሲያቅታቸው በረሃ ሲሄዱ ከመንግስት ጋር አይደለም፣ አንድ ዩኒቨርሲቲ የነበሩ ተማሪዎች በረሃ በውስጣቸው ከሌሎች ኃይሎች ጋር ባደረጉት ውጊያ ተባሉ። ኢህአፓና መኢሶን ከተማ ውስጥ መውሰድ ይቻላል። ኢህአፓና ቲፒኤልኤፍ
በአሲምባ መውሰድ ይቻላል። ከበረሃ ከወጡ በኋላ ተሰደው ትግሉ እንደማያዋጣ አውቀው ወደ ውጭ ሀገር ከሄዱ በኋላ አሁንም ባሉበት ሀገር አይን ላይ መታየት አይችሉም። ከ10 20 30 ዓመት በኋላ ከዛ አልፏል። አንዳንዶቹም ሲጽፉ መጽሐፎቻቸውን ያያችሁ እንደሆነ ዛሬ ከ40 50 ዓመት በኋላ እዛው ቆመው ይወቃቀሳሉ እንጂ ይሄን ማድረግ ሲገባን አይሉም። ፍረጃው በጉርምስናና በኢሞሽን ሃይ በሆነበት ጊዜም በስተርጅና ጊዜም እምብዛም ሲቀየር አይታይም። ይሄ የፍረጃ ችግር በሁሉም አፍሪካ ሀገሮች መኖሩ እርግጠኛ አይደለም። እኛ ጋር ይበረታል። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን ያን የሐሸሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? ፍረጃ። ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ አፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እንደዚህ ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ እዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማሩ ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ
ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው። ይሄ ዘመን እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናድ ሲጨመርበት ነው ጸብ የሚመጣው። እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሐሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ ማቀውን ሳይሆን በአካል ማቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? መድረኩ ሰላም እንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው፣ ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሐሳብ በነጻነት እያነሳበት ያለ አውድ ነው። ይሄ መጠናከር አለበት፣ ጠቃሚ ነው። ነጻነት ለማስተዳደር ችግር አለ። ዲሞክራሲን፣ ነጻነትን፣ ህግን በቅጡ ልምምድ ስላልነበረ አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል። በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው ብለን አናስብም እና ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም፣ የአባይ ውሃ ከዚህ ስለሚሄድ። ግብጽ ድርቅ ኖሮ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ድርቅ እንዳይኖር መከላከል ያለብን እዚህ ነው፣ ውሃው በበቂ እንዲሄድ። ለዚያ ደግሞ ግሪን ሌጋሲ ብለናል እኛ፣ ክላውድ ሲዲንግ ብለናል እኛ፣ የዝናብ መጠን እንዲጨምር። ጉዳት አይደርስባችሁም፣ በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል። እኔ ማናገራቸዋለሁ። አልፎ አንዳንድ ሰዎችም ለፕሬዝዳንት ሲሲ ካይሮ ላይ ቃል ገብተ ነበር ይላሉ።
ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን ዳም አይጎልም ነበር ያልኳቸው። አሁን ህዳሴ 100% ሞልቷል። አስዋን ዳምም 100% ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዛና እዚህ የሚያስበትነን ጉዳይ አለ ብለን አናምንም። በትብብር አብረን ብንሰራ ሁለቱም ህዝቦች ሀገራት ተጠቃሚ ይሆናሉ። የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካችን እይታ መለወጥ አለበት የሚል ሐሳብ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው። 3 ዓመቱ ነው። ያ መጽሐፍ ለሁሉም ሰው አድረና ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለት ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠው። የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይሄንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናለምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም
በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሬን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሬን አቀርባለሁ። እጅግ አድርጌ አመሰግናለሁ። ጠቅላይ ሚኒስቴር ስላደረጉልን ማብራሪያ፣ ስለገለጹልን መግለጫዎች፣ ስላቀረቡልን ዝግጅት እያመሰገንን እዚህ ለተገኛችሁ የሕዝብ ተወካዮች ምክር ቤት አባላት እንዲሁም ክቡር ጠቅላይ ሚኒስቴር አብይ አህመድ እና ኢትዮጵያውያን ሁሉ የከበረ ሰላምታዬን እያቀረብኩ የ21ኛው የምክር ቤት የ21ኛው የሕዝብ ተወካዮች ምክር ቤት ስብሰባ እንደሚከተለው ይቀጥላል። ስለመሰለን ክቡር ጠቅላይ ሚኒስትሩ ክቡር ጠቅላይ ሚኒስትርነታቸውን አክብረው እናት ኢትዮጵያን ወክለው የሚንቀሳቀሱ ኢትዮጵያዊ እንደመሆናቸው ጠቅላይ ሚኒስትር ስልጣናቸውን አክብረው እንግዲህ በክብራቸው የጠራናቸው ህዝብ የመረጣቸው ሌጂቲሜት መሪ መሆናቸው በመናገራቸው እና ስናጣራም ሆኖ በመገኘታቸው ከመጀመራችን በፊት የሚነገር ሹምሽር ቢኖር የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ ከጳጉሜ 3 2016 ዓመተ ምህረት ጀምሮ ስናደርገው በነበረው ምርመራና ክትትል ከህዝብ በደረሱ ጥቆማ ሮሮና አቤቱታዎች ሁሉ ወንጀለኛ ሆነው በመገኘታቸው ከዚህች ከግንቦት 16 2017 ዓመተ ምህረት አንስቶ ከስራቸው የተሰናበቱ መሆናቸው ይጠብቋት፣ ይንከባከቧት፣ የተሻለችም ሊያደርጓት ይገባ የነበረች ከተማቸውን በማፍረስ ሊፈቱ ይገባቸው የነበሩ ችግሮችን በማባባስ በቤት እጦት ለሚሰቃይ ህዝብ ቤት አፍርሶ መንገድ ላይ መውጣትን እንደ መፍትሄ በማቅረባቸው እኛ ከስራቸው መነሳታቸው ዛሬ ተናግረናል። በጊዜው የከተማ መስተዳደሩ ስራ ሁሉ የነበረው የሚቀጥል ሲሆን የአዲስ አበባ ከተማ ከንቲባነትን ስራ እኛው ራሳችን የምንሰራው መሆኑን ለማሳወቅ እንወዳለን። እንዲሁም የቅርስ ጥበቃ ባለስልጣንና ይጠብቋቸው የነበሩ ቅርሶች ሲፈርሱ ሁሉ ዝምታን የመረጡ ኃላፊነት ያልወሰዱ አካላት በህግ አግባብነት እንዲጠየቁ እንወዳለን። በመቀጠል
ክቡር ጠቅላይ ሚኒስትሩ ያቀረቡት ሪፖርት በመረጃና ዳታው ተደግፎ ያየነው የኢትዮጵያ እድገት ያለው ኢኮኖሚያዊ፣ ፖለቲካዊ፣ ማህበረሰባዊ እንቅስቃሴ ሁሉ ለሁሉ የሚታይ ክፍት እንደመሆኑ ይበል ጥሩ ለሚያስብለው እየተመሰገኑ ለሚያስወቅሰው እየተወቀሱ እንደዚሁ እርሳቸው እንዳሉ እንደጠቀሱት ህዝብ የመረጣቸው ሌጂቲሜት መሪ ሆኖ መቀጠል እስከቻሉ ድረስ ይህንን መብታቸውን የማንጋፋቸው እና የምናከብርላቸው ብቻ ሳይሆን የምናስጠብቅላቸው መሆናችንን እያሳወቅን ህዝብ ያልመረጣቸው ለትግል በሰላማዊ መልኩ ስልጣኔን አልለቅም፣ ሰላማዊ የመንግስት ለውጥ አይደረግም ያሉ ቀን ፍርዱ የከፋ እንደሚሆን እያሳሰብ በቀናነትና በመልካም ምግባር የተገነባች መልካም ጥሩ ሀገር ለስሟ የምትመጥ ህዝብ የሚዋደድ የሚከባበር የሚከበርባት እንጂ ማንም የማይራብ በድንቁርና በረሃብ በጦርነት እርስ በርስ ግጭቶች በድንበር በኋላ ቀር ግጭቶች በበሽታ የማትሰቃይ ማንም ተርቦ የማያድርባት ሁሉ የሚያመሰግን የሚዋደድባት እናት ኢትዮጵያችንን እውን ለማድረግ መተሳሰብ መሰማማታችን አንዳችም ጥያቄ የማያነሳ ማንንም የማይጠይቅ የማያደራደር ግልጽና ብቸኛ አማራጫችን እንደመሆኑ አላንዳች ፍርሃት የሆነውን ሁሉ እንገልጽ ዘንድ ግዴታ በመሆኑ እነሆ የሚከተሉት ነጥቦች ላይ መስተካከያ መፈለግ ብቻ ሳይሆን የሚወስዷቸው እርምጃዎችና እነኚህን ችግሮች ለመፍታት አፕሮች ወይንም አካሄዶት የእርሱን ማንነት ከማስገመት ከማረጋገጥ በላይ ለስልጣኖትና ምናልባትም ለህይወቱ ትልቅ ወሳኝ ሊሆን ስለሚችል በጥንቃቄ እንዲያዩ ልብ እንላለን። ክቡር ጠቅላይ ሚኒስትር ለኢትዮጵያውያን የማትመች ወይንም ኢትዮጵያውያን ሊኖሩባት የማይችሏት ኢትዮጵያን መፍጠር ይሻል ከዓላማዎች አንዱ ነው። ፓርቲዎች እንቅስቃሴ መሀል ይህን እንዴት ያዩታል? ምክንያቱም ህዝብ እየተፈናቀለ እና እየተገፋ ነው ያለው። እርስ በርስ እየተጋደለ ካለው ባሻገር መሀል አዲስ አበባ ስሩት የሚከሰተውን ነገር ነው ያነሳን ያለ ነው። ኮሪደርን በተመለከተ የዜጎችን አሴት ቫልዩ ከፍ አድርጓል ብለዋል። ለምረዳው አሴት ማለት ንብረት ነው። እኔ 60 ዓመት የሞላው የአያቴ ማስታወሻ የምለው የምወደው የምኮራበት ሶፋ ድረስ ተቃጥሎብኛል። በስንት ግል አትርፌው አስጠልዬ የህንጻ ስር ባኖረው በጸጥታ ኃይሎች ተቃጥሎ የተኛበት የነበረውን ሰው እንዲሁ ልብሱ ተገፎ ተባሮ ነው የደረስኩት። ሲሄድ ህዝብ በዚህ ደረጃ እየተገፋ ነው። ከድሃ ጋር መኖር አይነገረንም ላሉት ሻይ የሚያዞሩት ሴቶች ሳይቀሩ ሻዩን ፔርሙዙን በርግጫ ብሎ ደፍቶ ብስኩት መንገድ ላይ ተበትኖ የሚያባረርባቸውን ህይወት ያያል። በሀገራችን እንኳን የተጠማን ብዙ ከፍቶኛል። ብዙ አይነት ስደት ራብም ጦርነትም አለ። ሰው ተወልዶ ባደገበት ሀገር በሰፈሩ በቤቱ ውሃ መጠማትን ያለመም እኔ ደርሶብኝ ብዙ ቦታ ስጠማ ያው ቤት ይናፍቀዋል ሰው። ቤቴ በሆን ኖሮ ወይኔ ይላል እንጂ አብዝቶ አያማርም። ቤቴ ሆኜ ስጠማ ያዘንኩትን ሐዘን መቼስ እግዚአብሔር ያሳዩት ብያለመኝቦት ኖር መሆኑን ግን ሳልነግሮት አላልፉት። ህዝብ ተገፍቷል፣ ተበድሏል፣ ተገሏል።
ቤተሰብ ተበትኗል። በምንም ሰው ቤተሰቡን በምን ልንክሰው እንችላለን? እና ይህ ሁሉ ለምን አስፈለገ እንላለን። ምንድነው ስለዚህ ያሉት ምላሽ? በቤት አጥነት የሚሰቃይ ብዙ ህዝብ ያለባትን ከተማ ቤት አጦችን በተለያዩ አማራጮች ቤት ያላቸው የቤት ባለቤቶች ማድረግ ሲገባው አንድ ለህዝብ የሚያስብ መንግስት እየኖረ ካለበት ነዋሪን እያፈናቀለ በሌሊት እያወጣ መንገድ ላይ መጣሉ ለምንድነው? በምን ሴንስ ነው ይሄ ጥሩ ወይስ እድገቱ? ለምንድን ነው ይሄ የተደረገው በሚለው ዙሪያ ማብራሪያ ቢሰጡ። ጉዳዩ ፖለቲካ ወይ ምንም አይደለም፣ ህልውና ነው። ህልውናችን የተነካ ወይንም መኖር ያልቻለን ህዝቦች ነን እያልኩት የነበረን መኖሪያ ቤት ፈርሶ በሌሊት ተጥለን እንገኛለን። ስቲል አፍተር 7 months ማለት ነው። አጎት ነበር የት እንደሄደ አላውቅም። አብሮኝ ነበር እስከመጨረሻው በ40 ፖሊስ ተጎትቼ እስከወጣሁባት ለሊት ድረስ። ለምን? በሀገሬ ነው ያለ ምንም ወንጀል። የሰው ላይቭሊሁዱ ተወልዶ ማደጉ የኖረ ኑሮ አይደንቲቲ ወይንም ማንነቱ ከቀማ ነው እንዴት ነው ሀገሩን ሀገሬ የሚለው? ወይስ ለምንድን ነው? ምናልባት በአሸባሪነት ሲፈረጁ ፊልም ላይ አይቻለው እንጂ ሰብአዊ መብቶችን ከሰው ልጆች መንፈቅ አይቻልም። ይህን በጦርነት ውስጥ ያሉ ጠላት ሀገራት እንኳን ኤርትራም ቢሄድ ሶሪያም ቢሄድ ስለ ሰብአዊ መብቶች ግድ የሚሰጠው አስተዳደር ባለበት የትም ባይሰጠውም በጉልበት የሰው ልጅ ምግብ መጠለያና ልብስ ሊነፈግ አይገባውም። ምን እንብላ፣ ምን እንስራ፣ የት እንኑር? ይህንን ሁሉ ችሎ የሚያኖር ሰፈርና ቤት እርሱ ለማየት አስቸጋሪና ሰፈር ለማለት የሚከብድ ለማየት የሚያስቸግሩ አሁን ሰፈሮች ያሏቸው ሰፈሮች ውስጥ እንዳሉት በሌለው ፓርኪንግ መንገድ ዳር ላይ በሚቆሙት መኪና እጥረት ከየትም በሚያገኙት ጉርስ ተባብረው ተከባብረው ተጓርሰው የሚያድሩ ብዙ ሰዎች ነበሩ። እነኚህ ሰዎች ያለ ምንም ምክንያት ልማት በሚል ርዕስ እየተፈናቀሉ ወደ ሌላ ቦታ ተሰደዱ። ሌላ ቦታ ሪሎኬት አረግናቸው ያለ ፍቃዳቸው። አንድ ዲሞክራሲያዊ መንግስት ኢሪቨርሰብል የሆነ ወይንም ሊመለስ የማይቻለው እንደዚህ ያለው ለውጥ ሊያደርግ ሲል እንዴት ነው ህዝብን የማያማክረው? ማማከር ብቻ ሳይሆን የማያስፈቅደው? አፍተር ኦል ህዝባዊ አስተዳደር ማለት ነው ዲሞክራሲ ማለት። ቅርስ ሲወድም በአካባቢያቸው ያልነበሩ ትምህርት ቤቶች ተገንብተውላቸው ብለዋል። ቤፋናን እንዲያጣሩና እንዲመለከቱ ይፈልጋሉ። የት ሊገነቡት ይችላሉ? 100 ዓመት ያለፈው ህንጻ ካፈረሱት በኋላ ይህ ውድመት ካዛን ጋዛ ማድረግ እንዴት አድርገን ልንከረብተው ወይንም ሪቨርስ ልናደርገው እንችላለን? እና ይህን አይነት ለውጥ በህዝብ ህልውና ላይ አንድ አካል አንድ በህዝብ የተመረጥኩኝ ለህዝብ የቆምኩኝ ነኝ የሚል መንግስት ሲፈጽም እንዴት ነው የህዝብን ኦፒኒየን የማይጠይቀው የማይሰማው? እግዚአብሔር ይስጦት መሳሪያ የታጠቀ ኃይል መጥቶ ተኩሶ አልገደለንም ወይንም ደግሞ ሳልተኩስብህ ውጣ እየተባልን እየተዳፋን አይደለም የወጣነው አብዛኞቻችን። እኔ እንዲያ ነው የወጣሁት። ብዙ ማህበረሰብ ግን ባይሱዙ ጦር ተጭኖለት ነው ላይቭሊሁዱን እንዳለ ተወልዶ ያደገበትን ህይወቱን ጥሎ። ይህ መልካም ሆኖ ሳለ ምርጫው ነው ወይ ትልቅ ነገር ስለሆነ የሰው ልጅ ፍላጎትና ምርጫ አልሄድም እዚህ ነው የምኖረው ህይወቴ ያለው ቢኖር ይከበርለት ነበር አንገለው ነበር። ያ ነው ጥያቄው። ምክንያቱም ነገሮች እንደሚመስሉት ከሆነ እንገለው ነበር ገለነው ማለት። በዚህ ዙሪያ ሪሰርች ቢያደርጉ ደስ ይለኛል። ምክንያቱም ጉዳዩ የሰብዕና ጥያቄ ነው። ጉዳዩ የህልውና ጥያቄ ነው። ምንም ይሁን ምን ምክንያቱ ቤት የነበረው ሰው ቤት ማጣቱ እንዴት ነው እድገት ወይንም ለሀገር የተደረገ ልማት ሊባል የሚችለው? ምን ሰርተን እንብላ
የሚለው ጥያቄ ሁላችንን የሚመለከት የህልውና ጥያቄ ስለሆነ ቢመለስልን እንዳልነው ሁላችን የምናየው ነው። እርሶ እንዳሉት 4 ኪሎ ካዛንቺስ እንደርስ የምናየው ነው እንዳንል ከ4 ኪሎ ካዛንቺስ መሄድ አቅቶን ነው። አውትስከርትስ ኦፍ ዘ ሲቲ ቶኪንግ ከያለንበት የክልል ከተማ መሳይ የከተማችን ጥጋጥግ ሆነን ይህንን የምንሰማው ሁሉ እየቻሉ ሊገነቧቸው የፈለጉት ሪል ስቴቶች ያ ሁሉ ልማት መልካም እኮ ነበር፣ ያምር ነበር። በቦታው የነበረ ነው ያሉት የመጠፋፋት ልማት እርሱ የቀደሙን አጥፍቶ እሱ ላይ ካልቆምኩ የማለት የወደቀ ኋላ ቀር ሳቢ አጥቅቶን እንጂ 120 ዓመት የሞላቸውን የአዲስ አበባ መቆርቆሪያ ታሪክ የሆኑትን ሰፈሮች ማፍረስና እንደዚህ ሜዳ ማድረግ ሳይሆን እዚህ ሜዳው ላይ ማንኛውም አይነት ልማት ቢሰራ ማንኛውም አይነት ኢንቨስትመንት ቢደረግ ዘይዱ የማህበረሰብን የአንድ ሰፈር 20-30 አባወራ ሰፈር ሁሉ ብዙ ሰዎችን ህይወት የያዘ ሰፈርን አፍርሶ አንድ ግለሰብና ባለሀብት ከሚሰራ እዚህ ድረስ እሱ መኪና ስላለው መጥቶ ቢሰራ ከስተመሮቹም እንዲሁ በመኪና እየመጡ ቢሰሩ እኛም ከስራ እድሉ ከአገራዊ እድገቱ ተካፋይ ብንሆን እየመጣን አብረን የምናሳድጋት አብረን የምንኖርባት ኢትዮጵያ አትሻለንም? ምክንያቱም በውሃ እጦት እየተቸገርን ያለንበት ሁኔታ ላይ ነው። አንድ ቀለት በአጋጣሚ ስነካው ሽንት ቤት ፍላሽ ሲያደርግ ብርቅ ሆነብኝ። እምባዬን ያመጣው ነገር ወደ ኋላ ነው እንዲሄድ የተገደደው። የካዛንቺስ ሰዎች ኢፒያስ የከተማው ሰው ወጥቶ የተጣለውን መንገድ ላይ ያለውን ጉዳይ አድሬስ ካደረጉ በኋላ ደግሞ የተሻለ ያሉት ሌሎች የአፍሪካ ሀገራት ከኛ አርአያነት ለመውሰድ ልንባካፍሉን አስተምሩን እያሉ ነው ባሉት መልኩ ህዝባችንን እንዴት እንደምናፈናቅልና በቤት ላይ ቤት የሆነ ላይፍ ስታይል ወይንም ኑሮ እንደምንሰጠው እኛ በግቢ ተከብረን የኖርነው አዲስ አበባ አያት ልጅ 3 እና 4 ጄኔሬሽን ይተያያል። እንደና አዳም እንደነኑ ኮንፍሊክት በአቤልና በቀይል ጊዜ ነው የተጀመረው። በአዳም ጊዜ ነው አትብላ የተባለውን ልብላ ባለ ጊዜ ከራሱ ጋር የተጣላ ርዕዮተ ዓለም ከራሱ ጋር የተጣላ ስብዕና ከራሱ ጋር የተጣላ ፖለቲካዊ ፓርቲ ይታየኛል። ይህን እንዴት ያስተባብላል? ህዝብ እያፈናቀሉ ህዝብ የመረጠን የወል ፍላጎትን የማስጠበቅ ግዴታ ያለብን ሲሉ አይጣረስም ወይ? ቤት ነበረን የለንም እያልኩት ነው። ቤት ላጡ ሰዎች ቤት መገንባት ነው። ቤት የነበራቸውን ቤት አፍርሶ እሺ ምንድነው ቤት ስጡንና ቤት ወይ ደግሞ ከዛ ጋር የምናየው በዛ መነጽር ሌላ አይነት ነገር ካለ እንድንቀይር ዋቆትን በአጽኖት ጉዳዩን እንዲመለከቱ በአግባቡ ተገፍተናል ይላል። ፍትሃዊ የሀብት ክፍፍል ምን ማለት ነው? ከምናየው ከዚህ ሁሉ እድገትና ብልጽግና የኛ ድርሻ ምንድነው? ምን እንስራ? ፓርኪንግ ማደራጀት ነው እንዴ ስራ አይደል? እንዳሉት 300,000 በላይ ደስ የሚል ቁጥር የሥራ እድል መፈጠሩን ገልጸዋል። እናመሰግናለን። ቀላል ነገር አይደለም፣ እጅግ ደስ የሚል ነገር ነው። ይደግ ይበል የሚያስብል የሚያስመሰግን መልካም ምኞታችንና ሁላችን በያለን ሁሉ ልንተባበርበት የሚገባ ለአገርና ለጋራ ብልጽግና የተገኘ ድል ሁሉ ልለው ነበር። እንዳልኩት ተገፍተናል እንጂ የዚህ ድል ተጠቃሚ አይደለንም የምንል ሰዎችን ስለወከልኩ ለኛ ህልም ለእርሱ ደግሞ ሪያሊቲ ቢሆንም እናመሰግናለን እያልን አይደለምና በያዝነው ውድድሩ ውጣ ውረዱ ሁሉ በመጠቀ በፈጠነበት በዚህ ዘመን እንኳ ደጋግ አዋቂ አባቶቻችን መሬት መርተው አውርሰው ቆንጆ ጥሩ የሚሏትን ሚስት አጭተው እንካ ርዕስ እንካ ቤተሰብ መስርት ስሜን አስጠራ ብለው ልጆቻቸው ያጠራቀሙትን ተሳትተው በሚያቋቁመበት ዘመንም ቢሆን የነገስታት ልጆች መኳንንትና የባለሟል ዘሮች ሳይቀሩ ካልሰሩ
መኖር የማይቻልባት ዓለም ላይ ያለነውና ጥረህ ግረህ ለፍተህ በወዝህ ብላ ከተባለ ከአባታችን አዳም ጀምሮ ስራ የሰው ልጅ ህልውና አካል መሰረታዊ ፍላጎቶችን ማሟያ በቃ ሲኖር አንድ ሰው ፐርፐዙ ምንድነው? እንደ ድሮ በቁጥር ቁጥር ጥቂቶች አይደለንም። እንዲህ በዝተን ተባስተን ልብንም ሞልተናልና እያንዳንዱ ሰው የራሱ አበርክቶ የራሱ ሚና የራሱ ስራ የራሱ ፐርፐዝ አለው። ስለዚህ የማይሰራ ሰው በአግባቡ እየኖረ ነው ለማለት አይቻልም። አይ ለመኖርም ይቸገራል። የሚበላ የሚጠጣ የሚለበስ የሚታደርበት ሁሉ ነገር ያስከፍላል፣ ለሽያጭ ሆኗልና ማለት ነው። እንደ አይዲያ እንደ ፓሲፊዝም እንዳሉት ወይንም እንደ ዩቶፒያ እኛ ዩቶፒያውያን ነን። ኢትዮጵያውያን ብቻ ሳይሆን ከኢትዮጵያውያን ማለት እውነተኞች ኢትዮጵያውያን አሉ፣ ዩቶፒያውያን ደግሞ አለ እውነተኞች ኢትዮጵያውያንም ነው ዩቶፒያውያንም ነው። ዩቶፒያ ማለት ዳት ፐርፌክት ወርልድ ነው፣ ብሊስፉል እና እንደዛ እንደ ርዕዮተ ዓለም እንደ አይዲያም ቢያዩት ያልነበረ ሆኖ አይደለም እንዳልነው የዘመኑ አስተሳሰብ እኔ ብቻ አዋቂ ነኝ ብሎ ስለከፋና ሄዶ እዚህ ስለደረሰ እነኚህን ነገሮች እንደ ዩቶፒያን ርዕዮተ ዓለማት ወይ እንደ ህልም ወይም እንደ ሺር ፋንታሲ ወይም እንደ ከንቱ ምኞት እንጂ እንደ ታሪክና እንደ ተጨባጭ ሁኔታ ባይታዩም ለምሳሌ ትራይቦች ነበሩ እኛ ሀገር እንዳሉት ሁሉ በዓለም ዙሪያ የተለያየ ሰው በጎሳ በብሔር አይደለም የሚገኘው። እንደዛ ለምሳሌ ከኔቲቭ አሜሪካኖች ወይንም ከአሜሪካውያን እውነተኞች ጎሳዎች አንዱ እነኛ ኮኮናት የሚበሉ የሚዋኙ የሚፋቀሩ የሚጨፍሩ እንጂ ቢዋጉም ያው መሰረታዊ ውጊያዎችን እንጂ ሄዶ ኮንኩዌስት ላድርግ ሰውን ባሪያ አድርጌ ልግዛ ቀለሙ ከኔ ስለተለየና እኔ ልልማ ምናምን የሚሉ ኮሎኒያሊስቶች አይደሉም እነዛ ኔቲቮች። ለምሳሌ አንድ ሰው when he's coming of age አንድ ሰው ለአቅመ አዳም ወይም ለአቅመ ሔዋን ብቻ ለሰውነት ሲደርስ አደልት የምንለው ሰውነት በያዘ ጊዜ በደረሰ ጊዜ እንዳለ ማህበረሰቡ ቤት ይሰራና የሚያርሰው መሬት እንዳልነው የሚያስፈልገው ለአንድ ሰው አሟልቶ ይሰጣል። የዛ ማህበረሰብ አካል ስለሆነ ያ ሰውዬም ወልዶ እንደዚሁ ያደርጋል። ለሌሎች ልጆች ግዴታ ለወለድ ነው ብቻ አይደለም ማሰብ ወይ ለኛ አባቶች ለኔ ወለደኝ ብቻ አይደለም አባት ያኛውንም ይወልድ ሁሉም ሰው ሁሉም ነው የሚለውን አይዲያ ብንይዘው ለመኖር ይመቸናል፣ ይቀላል። የእግዚአብሔርን ፍላጎት ነው። አይና አምናለሁ እኔና እኔ ነን እርሱም የተሰፋራኔ ነው። እዚህ ተሰበሰባችሁት እንዳለ ኢትዮጵያውያን ተበላችሁ እኮ የተለያየ ሊዎች ናችሁ። አንተ እሱ እነሱ ብሎ ነገር የለም። ይሄ እኛ ርዕዮተ ዓለም ነው። ሁሉም እኔ ነኝ፣ ሁሉም አንተ ነህ። እኔና እኔ ነን እኮ ለምን እኔና እኔ እንጣላለን? እኔና እኔ አንግባባም እንዴ? በእናንተ ሊደረግባችሁ ማትወዱትን በሰው አታድርጉ፣ ትወዱትን በሰው አድርጉ አይደለም አጭሩ መጽሐፍ ቅዱስ ሲጠቀለል እንዲሁ አለማየሁ ገላጋይ እንደጠቀሰና አንድን ሰው እንዳለው ስለዚህ በዛኛው ሰው ጫማ ቆመን ማየት እኔን እንደምወድ ባልወድ እንኳን እኔ ለህሉና እንደማስብ ለሌሎም ህሉና ማሰብ ሌላ ነገር አይደለም ሰው። ስለዚህ እንዲህ በመተሳሰብና በመዋደድ ማንም ከሩቅ ሳይመጣብን እኛ ከምንባላ ጀመር ከሩቅ ብሎ ነገር የለም። ምድራውያን ነን እኛ የሰው ልጆች እንደ ዝርያ በአምሳሉ የተሰራን ክቡር ፍጥረታት ፍጹም ፍጥሩ አምሳለ እግዚአብሔርና ተሳስበን ተዋደን ብንሰራ ለኔ ከማለት አልፈን ለኛ እንደ ዝርያ ለሰው ልጆች ማሰብ ብንጀምር ነው የተሻለ ኑሮ መኖር የሚቻለው። ሁሉ የሚወደው ነው ይሰራል። እንደተለመደውና ተገደን የሚወደን ለምደን እንደያዝነው ለገንዘብና የጉርሱን የዕለት ጉርሱን ማደሪያ ፍለጋ
ዝም ብሎ ከሚሰራ ፓሽኔት የሆነበትና የምር የሚወደውን እኔ ነው ድርሼ ለዚች ዓለም ላበረከት የምፈልገው እኔ ይሄ ነኝ ይሄን ቢሰራ ወዳለሁ እጠቅማለሁ የሚለውን ቢሰራ ወዶ የተሻለ ኑሮ ይኖረናል። አለቃውም አለቃ ወይም የበላይ ጠባቂ ብሎ የሾመበት አካል ወይም ደግሞ ከሆነው ሊደርስብኛል የሚፈራው ቅጣት ወይም ደግሞ ሳይኖር ሲቀር የሚደርስበት ረሃብና ግርጣት ሳይሆን ፓሽኑ ሲያሰፋው ሰው የምር ወዶ ሲያገለግል ህዝቡ ነው እንደ ሀገር መኖር የሚመለስ ብልሹ አሰራር ነው። ሀገራችን ውስጥ የብልሹ አሰራር ልማድ አለ። ነገር በብልሹ አሰራር ተበላሽ ታክሲ አቅም ጉቦ የሚፈልግባት ሀገር ነው። ታክሲ ተራውን አውቆ ባዶ አረቁ ላዳ ላይ ለመጫን አይነት ፋሲሊቲ ኋላ ቀር ማለት ነው። በፍጹም እኛንም አይነት አናሳነት ባሉ ችግሮቻችን ሁሉ ብልሹ አሰራር ተብለው ሊጠቀለሉ ይችላሉ። ብልሹ አሰራርን እንደ ህዝብ እንታገል፣ እንደ ግለሰብ አገራት ገዳይ ስለሆነ ኢትዮጵያውያን ያው ጉራውን የሚያስጎራቸው የመሰለን ከአፍሪካ የመጀመሪያው ምናምን የሚሉትን ነገሮች ምናምን ከዛ ደግሞ እንዳልነው ያነሰውና በሎካል እንትን የተከፋፈለው የብሔር የሰፈር የክልል የራሳቸው የጉጥ ጀግና መያዝ ምናምን አናሳ ፖለቲካና የውሸት ትርክቶች ስለጎዱ እንዲሁም ደግሞ ሰነፍ ደነዝ ማናነብ ከማንበብ እና ከመጻፍ ከመረዳት እና መግባባት ይልቅ ማውራት መሳደብ ይሄ መተቻቸት ጥሩና እኮ እውቀትን የተመላ ገንቢ ትችት ቢሆን ግድ የለም መሰዳደብ ይሄ በቃ ማንጓጠጥ ምናምን ስለሚቀለን ታሪክ አናነብም በተለይ በአሁን ዘመን እና ታሪክ የማያውቅ ሚሊየን አሰስገሰስ በተሰበሰበበት እሱ ታሪክ አላወቁም ብዬ ለከሶት ሳይሆን ጠቅላይ ሚኒስትር እንደሆኑ ግዴታዎት ነውና እስኪያውቁ ድረስ ታሪክ ምን የታሪክ መጽሐፍ ታንብበዋል። እስኪ ስለ ኢትዮጵያ ታሪክ ምን ያህል ውሸት ነው ብለው የሚያምኑት ያወቅነው የኖርነው ታሪክ ሁሉ ያው ሁሉ ደም የተሰው ያው ሁሉ ያለፉ ዓለምን ያነጋገሩ ያስደመሙ ታላላቅ ታሪኮቻችን ሁሉ ለእርሱ ተረትና ውሸቶች ናቸው ካልሆኑ በኢትዮጵያ ታሪክ እያሉ አይናገሩት የሚናገሩት ሁሉ ስህተትና ውሸት ስለሆነና እርስ በራሱ ስለሚጣላ ቢያንስ እስኪያነቡና እስኪያጠኑ ወይም ደግሞ የሚያምኑትን ታሪክ እስኪለዩ ድረስ የኢትዮጵያ ታሪክ ብሎ በፈርጆና ጠቅልሎ አይጥቀሱ። ምክንያቱም ሴክሬድና ሆሊ ነው የኢትዮጵያ ታሪክ። ያቺ ቢት 2.5 ቢሊዮን ዶላር ያበደረችት የአይኤምኤፍ ስራ አስፈጻሚቱ ምናምን አይነት ነጭ ቢች ከስካንዲኔቪያን ሀገሮች ይመስለኛል ስያሜዋ የስሟን እንትን ሳጣራ you have an impressive past ምናምን ስትሉት እንዴት ዝም አሏት? ድሮ ቢያንስ አጸፋ ይመልሱ ነበር። ክብርን በማስጠበቅ ደረጃ የኢትዮጵያን አግነኖ ከፍ አድርጎ ማሳየት የሚመቹት ይመስለኝ ነበርና an impressive past ምናምን ስትል እርሱን ኮለ you have an impressive past እና present አብቹ ባልከደህ ነገር you have impressed me ተቀይሯል። you are an impressive man you have impressed ኔጌቲቭሊ ነው ፖዚቲቭሊ ነው። ይሄና I have to give it እንዳሉት በጭፍን ከመጥላት ይልቅ righteously ሚዛናዊ በሆነ መልኩ ሰው ለበጎና መልካም ነገሩ እየተመሰገነ ለክፉ ሲወቀስ ደስ ይለኛል። ሆታና ማጨብጨብ ከሆነ ማስጠላት ይሄን ሰው ይናግልሎና አባሮ ንግደለው ቀላል ነበር። አሁንም ነው ማን ሊጠቀም ለዛ ነው እንግዲህ ፍቅር የሚለካው ፍቅርን መስጠት በሚከብድ ሰዓት ጥላቻ ብቻ ሁሉም ሲመገቡ አንድ ሰው እንደ ጌታ እሷን ችሎ ሁሉም ፍቅርን በመስጠት በመቀጠሉ ነውና ያ ነው ያቺ እኛ ከሰውነት መዋረድ ወይንም ከክብራችን ማነስ ስለማንፈልግ ኩሩ ኢትዮጵያውያን የእውነተኞች ኢትዮጵያውያን ልጆች እውነተኞች ኢትዮጵያውያን ሀገር ወዳድ ሰው አፍቃሪ እግዚአብሔርን አክባሪ ስለሆነ በእግዚአብሔር አምሳል የተሰራውን ሰው ማክበር ሲገባ ነው ሁሉም ድረስ በትህትና እየጠየቅን ያለው እንጂ እንዳልነው እስኪ ተሳደቡ እና ይዋጣልን ሁሉም ቢሆን ማለት ነው። ትጥቄላቸውም ብላችሁ እንዳትሉ በራሱ ትጥቅ ነው ጠላትን ስንቀጣይ ነው የትኛው ነው አይው ግን እንዳልነው በጊዜ የምናሳብበት በምንም ታሪካዊ ሂደት ነው የሚያመጣው
አንዱ ትውልድ ላይ ጣት ይጠቁም አንዱ አለኝውን ይቀስን ባለንበት ጊዜ እየኖር ነው ያለው አኗኗር እኛን የማይመጥን አሟሟት የሚባል ከባድና ያልተመቸ ለማንም ያልደላ እንደው እግዚአብሔርን ፈሪ ይሉኝታን አዋቂ ሸመኛ ህዝብ ስለሆነ ነው እንጂ ከማመስገን ይልቅ የሚያስመርር ከሆነ ሰላባቷል የሁላችንና ይህንን ማሻሻል ለህዝብ የተመቸች ሀገር የሰው ልጅ የሚወደድ የሚከበርባት ወዱ አክብሮ የሚኖርባት የሐሳብ ታሳዩን የህይወት ልዕልና የሰው እንደ ዝርያ አካል ነው the best of ourselves ብንሆን የምንችልባት ሁሉ የሚያመሰግንባት ዳልኩት ኢትዮጵያ ብቻ ሳይሆን ኢትዮጵያ ልትባል የሚቻላት ኢትዮጵያ ነው መስራት ይገባናል አለበለዚያ ሀፍረት ስድብ ይሆንብናል የአባቶቻችን ሁሉ ተጋድሎና መስዋዕትነት ስለዚህ በአንድነት ቺን ኢትዮጵያ መስራት ማንደራደርበት ማንጣላበት ሁላችንም ሳንሰስት ሁላችንም ሰተን የምንልበት የምንለፋበት ቀዳሚ ዓላማችን ካልሆነ አደጋ ላይ ደግሞ ለሁሉ ምቹ የሆነች እናት ኢትዮጵያ ነው እናደርጋለን ታላቅ ነበር ታላቅ ምን እንሆናለን ማነሳ ያምርብን አንድም በሎካል ደረጃ ከፋፍዬ ብሔር ማለት በመጀመሪያ ደረጃ መገኛ ማለት ነው የቃሉ ትርጓሜና መገኛ የሌለው የለም እስከ ሰማይም ዱብ አልኩ የሚል ብሔር ሰማይ ነው እንጂ ብሔር አልባ የለም አዲስ አበባ ሰው ማለት ነው የአዲስ አበባ ሰው ብሔር አልባ ነው ስለዳልኩት መገኛ እስከሆነ ድረስ መገኛ አልባው ነው ካለመኖር የኖረ ካለመነበር የነበረ ሳይሆን በፖለቲካዊ ስብራቶቻችን ምክንያት በምንፈጥራቸው መፍትሄዎችና ትርክቶች ምናምን ውስጥ ቁማር ስለተበላ ዋና ከተማ እንደሆነ ፌዴራላዊ ዲሞክራሲያዊ ኢትዮጵያ ወክላ የሁሉ ሆና ልትኖር ይገባታል በሚለው ተጀመረና አይልዩ ጥቅም ምናምን በሚለው እንዲንዳንደ የብዙ ሰዎች ፖለቲካና አስተሳሰብ ነው ያልተጫወተውን ቁማር ያስበላው አዲስ አበባ እኔ ቁማር አልወድም ምን አግብተኝ ይበላችሁ ያለጨው ወንጀል ራስ ይዛችኋል ድርታሽ በእናት ሀገር ይቆማል ህይወት ቁማርና በነገራችን ላይ ያሳያድሚት ቁማሩን ተበልተናል ችግር የለውም ይመለሳል የማይመለስ ነገር የተበላ ቁማር ይመለሳል የተፈናቀለው ብሶት ያለበት የከፋው ሁሉ ካደገበት ሀገር የተገፋው እያንዳንዱ ሰው where he belongs ይመለሳል if it is the last thing God I'm willing to die I'm willing to die for my land I'm willing to die for my livelihood that's why I shall live I'm willing to die for it እኔ ለካዛንቺስ ምንድን ነው ያስፈልገው ነው አይደለ ጥያቄያችን ሁሉ ድርድር ላይ ይህ ፍትሃዊና ይህ ህገ መንግስታዊ በሆነ መልኩ ይሁን አስተዳዳሪዎች ባላቸው አካላት ድንቁርና ሁሉ ካደገበት የመኖር መብት ሙሉ ለሙሉ ይጠበቅለት ይገባው ከነበረ ቤትና ሰፈሩ የተፈናቀለ ሰው ሁሉ ወደ ተፈናቀለበት እናት ወደሚለው ቦታው ይመለሳል if it is the last thing I do ደግሞ አለው እንደማን ነው አረብ ስፕሪንግን እንድገመው ራሴ ላይ አርከፍክፌ ማቃጠል ቀላል ህይወት ብዬ የኔ ያሉነ ነው ተቀብዬ ከመኖር ተንበርክኮ ከመኖር ቆሞ መሞት ይሻላል ወዘተ ምናቀው ነው ኢትዮጵያውያን እንጀግንነት እንግዲህ የኔ የኛ የሱ ምንድነው ሳይሆን የሁላችን ነውና በማደግ ላይ ያለ የነጥንትም ታላቅ የነበረ ደግሞ ያለማችን ብሌስድና በጣም የሚኮራ በቃ የተለየ ቅዱስ ልንለው ትንሽ የሚቀረው ህዝብ መስመር ተሰምሮለት እንደ እስረኛ ማረግ የሚችለውና የማይችለው መናገር የሚችለውና የማይችለው እየተነገረው
መኖር የሚችልበት ቦታ እየተመደበለት ሊኖር አይችልም። መስመር ተሰምሮለት ስለ ቀይ ባህርና የባህር በር ወይንም ወደብ መጠቀማችን የሰጧቸው የአቋሞት መግለጫዎች ሁሉ የተመቸው አንድ ሰው እንደተናገረው እንደ ኮምፕሊመንት ይሰዱ ስለወደድኩት ነው። በኤርትራ ዙሪያ ያወሩት ዲፕሎማቲክ አፕሮች የሚያወሩትን የማያደርጉ ፖለቲከኞች የተለመዱና ማንነታቸው እስኪመስል ድረስ እንግዲህ የታወቁ ስለሆኑ ያው አያገባንም እንደግለሰብ ውሸት ተናገሩ እውነት የሚለውን አሁን ለመፍረድ ወይ ለመመርመር ሳይሆን እዚህ ያለ ነው። እንግዲህ የተናገርነውን ነው የተሰማማን የምንግባባው። ስለዚህ ተናገሩት ደስ የሚል ነገር ስለሆነ አድንቄ እንደ ኮምፕሊመንት ሰዱትና እኛም የካዛንችስን ጉዳይ ልክ እንደ ቀይ ባህር ጉዳይ የምናየው እንደሆነ ይወቁልን፣ ይረዱልን። ማንኛውም አይነት ቫዮሌንስ ወይንም ሁከት፣ ረብሻ ወይንም አለመረጋጋት፣ ደም መፋሰስ ወይንም ሞት፣ ዱላ ወይንም ግርግር አንፈልግም፣ አያስፈልግም። ብንፈልግ ካፈረሳችሁት በኋላ አልነበረም ለድርድር ነው። ይህ በጣም ታላቅ ትዕግስትና ጥበብ ነው። ልንመሰገን ልንሸለምበትም ይገባል እላለሁ እንጂ በጉልበት አንፈርስም ለማለት ከኛም የባሰ ጉልበተኛ አልነበረም፣ የለም፣ አይኖርም። አሁንም ቢሆን ደግሞ ይህን ፕሩፍ ማድረግ ካስፈለገ ኋላ ቀሮች ነን አናፍርበትም። እንደ ኋላ ቀርነታችን ዋጋ ከተባለ እስኪ ወንድ ነው ጥርሶ አንድ ስድብ ይድገሙ መሰለው ይችላል። እርሱ የካዛንችስን ሰው የአዲስ አበባ ህዝብ ካዋጣሁት ይሳፈጡ እንላለሁ። ይህ በእኔ አይቆምም። ነገስታቶቻችንን ሃይማኖታችንን ታሪካችንን መሳደብ አይችሉም። ከዚህ በኋላ እርሱ የሚሳደብ ከሆነ እንግዲህ ክብሩናል መጠኑና ማንኛውም ሰው ወጥሻል ሲፊት ወይ ደግሞ ይመጥናል ያለውን አጸፋ ቢሰጡት እኛ ምንም ነገር ልናደርግሎት ስለማንችል እዚህ እንከባበር የምትለው ነጥብ ላይ ትኩረት እንዲደረግ እፈልጋለሁ። ኢማጂን ይህ ሁሉ ያልኳችሁን ክርክርና ሰቀቀን፣ ይህ ሁሉ ፐርሲኪዩሽን፣ ይህ ሁሉ ፎርስድ ሪሎኬሽን፣ ይህ ሁሉ ኢምፕሪዝመንት እና አንሎፉል አረስት ኤንድ ፔመንት፣ ይህ ሁሉ ሀብት እንዳያፈሩ ማድረግ፣ the right to live, the right to own property, the right to freedom, the right to privacy, the right to livelihood, the right to prosper መነፈግ መጨቆኑ ይሁሉ መርዳት ትግሬዎች ላይ የጎጃሞች ላይ የጎንደሮች ላይ ወሎ ላይ ወለጋ ላይ የሆነ አይነት የሐረሪ ላይ አፋር አንዱ ጎሳ ላይ ወይ ደግሞ ማንኛውም ነገር ሐመር ላይ ወላይታ ላይ ወይ ሲዳሞ ላይ ማንኛውም ከኢትዮጵያ ብሔሮችና ብሔረሰቦች ህዝቦች አንዳቸው ላይ ቢሆን ኖሮ ጄኖሳይድ እና የዘር ማጥፋት ተብሎ ይሰማው ነበር። አዲስ አበባ አገር እኛስ ሰዎች አይደለን? ዋና ዘ ካፒታል ዘ ኢንተርናሽናል ጄሩሳሌም ዘን ጄሩሳሌም where he imperial majesty Imperial Selassie walked, where Menelik was decreed king, where Tahiti lived, where the victory of Adwa was declared, where the world ransom pit. Addis Ababa, the heavenly capital, የክልል ከተማ የማድረግ ስራ እንዴት ያዝም ግን ምድሪቱ ጮኸች ተንቀጠቀጠች እኮ ይደረጋል። ይህ ነው አፋርነት ማለት። የሁለት ሰው ወንበር ላይ ራሱን ገደብ አልፎ መጥቶ ያንተን ላይ ይጋፋል። ፋራ ማለት ይሄ ይጋፋል። ያኮ ነው ወንበር
በሰው ቀድር ሻሸመኔን ወዳል ነበር እኮ ናዝሬትን ወዳል ነበር መቂበል ቱሉ ዲምቱ የትም ቢሆን ሀገሬን ሁሉም ወድ ሰው ነኝ። ግዴታ አዲስ አበባም እንደዛ የክልል ከተማ ካሉኝም ማለት ነው ገብቷል። ፋከሞሌንዴር ማማስ የሚለው ጋራ ከመምጣታችን በፊት እንዳልነው በድርድር በማመናችን ሪል ስቴቶቻችን ምን ላይ ደረሳችሁ? ጠቅላይ ሚኒስትራችን ምን አላችሁ? ካቢኔው ወዘተ ወዘተ ተወካዮች እስከ ምርጫው ድረስ እንዳልነው ባለቻችሁ ይህች 1 ዓመት ውስጥ አሳዩን ማንነታችሁ። this is your chance, this is your one shot at redemption. waste it not man. be wise all of you. be wise አዲስ be wise ኢትዮጵያ ካዛንቺስ ላይ ማንኛውም ህዝብ ተፈናቅሎ ፈርሶ ተሰዶ ባዶ አግኝታችሁ የገዛችሁት ቦታ ላይ ኢንቨስት የምታደርጉ ሰዎች ምንም ይሁን ሪል ስቴት ሆቴል I don't give a fuck as long as you are building, you are housing, you are selling real estate. ከዛስ ሪል ስቴት ውስጥ ከስቶክ ድርሻችሁ መስጠት ሲገባችሁ ጭራሽ አፈናቅላችሁ ተሳድባችሁ ቆሻሻ ጸዳን ብላችሁ ልትኖሩ ይሄ ነገር ቀረሰ አይላችሁ የሁሉ አሮጊት የሁሉ ህፃን የሁሉ ታሪክ የሁሉ ህዝብ እንደ እንግዳ ተቀባይ ጻፍነቱ እንደ እውነተኛ ኢትዮጵያዊነቱ ጎጃም በል ምናምን የፈለከውን ገጠርጥራና የኢትዮጵያ በለኝ እናታችሁ ለብቃት እስኪ እንደ ካዛንቺስ ማን ነው እንግዳ ተቀባይ? የት ሄዱ ምን ሆነ ሳትሉ ያዩ ሲበደሉ ስንበደል እንደ መሬት ላይ ስንፏቀቅ መሬት ገዝታችሁ ኢንቨስት አድርጋችሁ ልትሰሩና በለጽጉ ያሰባችሁ ቢቾቹላችሁ ያንዳንዱን ተፈናቃይ የምታስገቡበት ቤት ካሁኑ እያዘጋጃችሁ ካሁኑ በዚህ በአንድ ወር ውስጥ ከምን ማለት ቤት ከመሸጡ ቀድሞ ነዋሪ ተመልሶ ካላየው ውድቅ ነው እና ባለቤትነታችሁ እስከ መጠየቅ ድረስ እንደርሳለን። የህዝብ ሊሆኑ ይችላሉ ብሎ በህዝብ ሀብት የተገነቡ በህዝብ እንባ የበሰበሱ ኢንቨስትመንቶች ሲሉ ህዝብ የሚወርሳቸው መሆኑን ላሳውቅ እወዳለሁ። ኦቪድ እንደ ኮቪድ ነው የምትወገደው ማለት ነው። የካዛንቺስን ሰው ካዛንቺስ ላይ ሳታሰፍር ካዛንቺስ ላይ ሰራለሁ የምትል ማንኛውም ሪል ስቴቱም ላ ስላሴ አይዛሳስታን ሲከናል እና ሁለት አይነት ወሬኛ ብዙ አይነት ብዙ ነገር ያለውና ወሬኛም ብዙ አይነት ነው። ግን በተለይ ሁለት አይነት ወሬኛ አለ በብዛትና በግላጭ። አንዱ ቡትን ወሬኛ ነው። ቦታለቀው በቃ ባገኘበት መግባት ያለው ሊመዘበረክ ይናገራል። የመናገር አመል አለበት። የነገሩትን ሁሉ ይነግራል። ሌላ መኪና ውስጥ ይዞ ይድክ እንዳለ የራሱን ታሪክ ችግር የለውም እኮ ተጫዋች ሰው ነው ልንለው እንችላለን። ተዋዋቂ ነው፣ ተፋቃሪ ግድ የለም። የሰውን ታሪክ ያወራል። ምስጢር አያውቅም። ቦሪ ወንዝና ወራጇ አይነት ኃይል የሚወሰድና አገኝስ ዘከረትን ሲሆን መንቦራቸፍ ይሆንበታል። ዘከረትን ሲሆን እንዳለው ኢንፎርሜሽን ማፍሰስ ነው። ሌላኛው ወሬኛ ደግሞ ክፉ ወሬኛ ባለጌ እበደደ ወሬኛ አለ። እንዴት ብዬ የት ባወራ እዚህ ወሬ ይህን ሰውዬ ጎዳዋለሁ ይልና ስለ አንድ ሰው ክፉ ወሬ ሆነ ብሎ ከክፉ ልቦ ነው አመንጭቱ ከሰይጣን ተጫውቶ አውቆቹን ሳያውቀው እኛ ምን አገባን ያደረገው ግን ይህን ያህል ክፋትና ጭቅነት በስላሴዎች ጭቃ የተከበረ ነገር ነው። በቃ በትልሎ ነበርበትን ክቡር እኮ ነው እንደደለ እንደዚህ አይነት ክፉ በቃ ጽልመታዊ ዲያብሎሳዊ ርኩስ በቃ ርኩስ የሆነ ሊኖን ተጠቅሞ የሚያመጣው የሆነ ወሬ ይዞ ሄድና ሆነ ብሎ ይዘዋል በሆነ ሰው ልቦና። ያ ሰው ከዛ በዛው ተናዶ ወይ በቃ ተሳስቶ ሄዶ ምናምን ይጎዳዋል። ሌላኛውን አይነት ነገር ክፉ ወሬ ይዛል። እንደዛ ካለ ክፉ ወሬ ሰው ይራመን እዚህ ጋር አስቦት ሳስንክ
ክቡር ጠቅላይ ሚኒስትር ስድብ የተሳደቡት በጣም ክፉ ወሬ ሆኖ አግኝቼዋለሁ። ማለት ሰውን ከሰው ማባላት ያን ያህል ታላቅ ታሪክ ውድመትና የተራቆቱት ቤተክርስቲያናት የተሰደደው ሁሉ ህዝብ ሁሉ መከራና ስቃይ ያለው ዞር ብሎ ነገ እኔን በአንተ ምክንያት ነው የፈረስነው እንዲለኝ ነው በአሺሽ ምክንያት ነው ያፈረስነው እና ደስ የሚለው አጨብጭቡን ብሎ ስራውን ሊያሳይ ሲመጣ ነው ህፃን ልጅ ወይም ማንኛውም ጅል የሚያዝናናው። አይክድም ይውልኝ ብሎ እንደ ጥሩ ስራ ከላይ ህዝብ የነበረበት ህይወት ያለበት በቃ እንዳለው ሰፈርና ከታች ባዶ ሜዳ ይኸውላችሁ እንደዚህ ነኝ ብሎ በቲቪ ይዞ የሚቀርብ መንግስት እንዳልኩት አስቦበት ነው ወይስ አብልጦት ነው? ሳያስበው ነው እኔን ሊያባላ ከህዝቤ ጋር በአሺሽ ምክንያት ያፈረስነው ብሎ የሌለ አይነት በቃ የሞት ኤክስኪውዝ አምጥቶ ጭራሽ የመንደሬ ልድሮ ነበር እያለን መንደሬ በመንደሬነት ማንቻቻልም በምንም። ስለዚህ እንዳልነው ነው በቃ ወደ ውሳኔ እንደዚህ ያሉ ትችቶችን ግን ማለፍ ስለማልፈልግ ነው። ረፉ የሚያስብሉ ነገሮች ላይ ዝም መባባል አደጋ ስለሚያጋልጠን እንግዲህ በቃ ከኛ ይልቅ ህዝብ አብልጠን አንድ ሰው መናገር ስላለበት ነው። እና ስደተኞች የኢትዮጵያ ህዝብ እንግዲህ በጣም በሚገርም ሁኔታና ቁጥር እየተሰደደ እና በስደት ላይ እንዳለ መረጃዎች ከፍት የዓለም አቀፍ እውቀት ናቸው። as if they were fleeing away from something, these bastards. Is it poverty, persecution, war, ሲቪል ዋር 7 ዓመት ሙሉ ከአንድም ጎረቤት ሀገር ጋር ያልተጣላን ሰላማዊ ሀገር ነን፣ ግን ሲቪል ዋር አለ የሚያሰጋን። ኋላ ቀረስትና ዳምበስት ቢቸስት ኤክስኪዩዝ ኦፍ አ ፕሮብሌም በዚህ ዘመን ማለት ነው የኢትዮጵያን ህዝብ የያዘው ከክ እኔም ፖለቲሻኖቻችንና ኢሊቶች የሚባሉ ህዝብ አነቃናቂ አዋቂ ተብለው የተሰየሙ አነኛ አይነት ግለሰቦች እና ደግሞ ደናቆራን መጽሐፍ ጽፈው ምናምን ሊያሳትሙ በተፈቀደላቸው ጊዜ ሊያሰራጯቸው ድንቁርና አዘል እና ድንቁርናዊ በቃ ድንቋሪ መልእክታት ምናምን ምክንያት የተሰሩብን ችግሮች ስለሆኑ ያው ምንም በቃ ሂሊንግ ኦፍ ዘ ኔሽን ነው ያስፈልገው። እያደረግን ያለ ነው ኢትዮጵያን እያንዳንዳችን ልቦና ውስጥ ነው መጀመሪያ የምንፈውሳት የምንጠግናት። ከዛ ነው ስንገናኝ ሃርሞናይዝ እናረገው። ስለ እናት ነው እያወራን ያለ ነው፣ ስለ ህይወት ስለኔ ነው እያወራን ያለ ነው። አንተም አንቺ ምን ነኝ ነው እንዳልነው እኛ ሁላችን ኢትዮጵያን እንፈውሳት። ውስጣችን፣ ልባችን ውስጥ፣ አእምሮአችን ውስጥ እናት ነች። ማን ነች ኢትዮጵያዊቷ? ይቺ ኢትዮጵያ የወለደችን እናት ኢትዮጵያን እናትና አእምሮአችን ውስጥ እንርሳው ከኩሩ ጦርነት ይህንን ተቆም ፍለፍቱን ነው ድንቁርናና ረሃብ የሚያሰቃየው ህዝብ ነን። በዚህ ዘመን ስለሆነም ደከክ እንጋጫለን። እዛ ማንም ከዚህ በኋላ ማንንም አያፈናቅልም፣ አይዋጋም፣ ማንም ላይ ፈነዳም። እስኪ ወንድ ሁላችሁም እንዳለ ስደት የሚባል ህዝብ ነው፣ ህዝብ ነን ሪያሊቲ። ስለዚህ ከፋችሁን አራፉና ህፃን እንደሆነ ያህል ሀስል እያደረግን ወደ ሀገራችን መምጣት ነው የሚበጀው። ለስደተኞች ነው መልእክት። የሰው ሀገር የሰው ነው ይባላል። ነገር ባትባልም ይደብራል። አየሩስ ያሳደገ እትብትስ እናሳ ኑ ሀገራችሁ ላይ ኢንቨስት አድርጉ፣ ቤታችሁን አሳምሩ፣ ሰፈራችሁን ስሩ፣ ውብ አድርጉ። ሀገራችንን አብረን እንስራት። ማንም አያፈናቅላችሁ፣ ማንም አያፈናቅልም።
ክልል ብሎም ነገር የለም። ማንንም አይከልልም። ኢትዮጵያዊ ሁሉ ኢትዮጵያ ውስጥ የትም ተከባብሮ ይኖራል። ኢትዮጵያውያን ሁሉ ኢትዮጵያ ውስጥ የትም ይኖራሉ። እንዳልነው አእምሮአችን ውስጥ ፈውሰናት ስንጨርስ ምድር ላይ በቢታይ መልኩ ለሁሉም ፈውሳ ስለምናገኛት ድሮም እኛ ነበርን መሟተኳ እኛ ነፍስ ነው እኛ ነን ፕሮብሌም። እኛ ባንኖርማ ጨረርተን ንፋስና መሬት ይዋጋሉ። መቼስ እንስሳት ይራባሉ። ተፈጥሮልን አድላቸው። ሰው ክፉ፣ ሰው ተንኮለኛ መሰሪ ነው። ሁሌም ችግሩና እኛን ታከል እኛን ነፍስ ማያወላዳ መልእክት ኢኖቪኔሽን እስኪ ካፍቱ ነው ሰው እስኪ ሳምንት እስኪ ነዋደድ እስኪ ምንድነው ይወዱ ከስግብከ እዚህ ድብቅ አበጥ ተንኮለኛ በልጅ ካመረኝ እዚህ ችውት አፈር ለምን ይበላል ለምን በሰብሰ የምንመስበስ ነው በቁማችን። ኧረ በስመ አብ አረሰው መቼም ኔቨር መቼም ማጌን በቃ እናቴን መቼም ማለት ነው። ላለፉት መቶ ዓመታት እንዳትል የኢትዮጵያ ታሪክ እንዳትል ቀዳማዊ ኃይለ ሥላሴ እንዳታነሳ እንዳትፎካከር አንተ ልጅ ቀይ ስድብ ሁሉ ነው የሚያመልጠኝ። ለፒስ ኦፍ ፒስ ናቸው። አንተ ሰባት ዓመት ከጎረቤት ያልተዋጋን ሰላማውያን ነን ስትለኛል ወንድሞቻችን እህቶቻችን ምንድን ነው እያልከኝ ነው? ምን ማለት ነው? እንዳልኩት ጉር ጠቅላይ ሚኒስትሩ በጣም በቃ ጥሩ የአእምሮ ጤና ባለሙያ እንዲያማክሩ እመክራለሁ። ይህ በጣም ከባድ አይኖ ደግሞ ተረስትኝ አውቃለሁ ስለ ጭንቅላት አብቹ ከባድ ችግር ላይ ስለሆነ ግን ፈውስ ያለው ሁላችን ማንም እንዳልነው ማንና ነው ማን ላይ መፈርደው ግን ማለት ነው እንፈወሳለን። በፈውስ አንደራደር። አትፈውስ እሚል እንዳልነው ማንንም ሊያፈና ይሄ የኔ ልጅ የእግዚአብሔር እንዳለ መሬቱና ተለቀቀ የኔ ነው ይላል እንደ እግዚአብሔር ማን እና ይሄ ታፈንታን ራስን በራስ የመወሰን መብት ይባላል። ለምሳሌ የመኖር መብት ነው፣ ሂውማን ራይት ነው። ይህን መጣስ ማለት እንግዲህ እኔ ሌን ሰው አንታት ነው ስድብ ብቻ ሳይሆን በቃ ህልውና ነውና አትከበርም፣ አትኖርም። ሰው ከሆነ ማንም ባላቅ ነው እንዴ እናት ኢትዮጵያ ውስጥ እናታችሁ ኢንተርናሽናል ይሄ መንግስትና የእያንዳንዱ ክልል የሚሻለው ኢትዮጵያ ውስጥ ያለ ታዲያ እዚህ እርስ በርስ ጦርነት በዚህ ከካም ዘመን እዚህ የተሳተፈው ለምን ራስን ለማዳን ነርቦ ይቅርታ እንጠየቃለን። እንደ ሀገር ኢትዮጵያ ይቅርታ ትጠየቃለች። እኛ ምን አገባን? እናታችሁ ተዳት የሞቱ ህዝብ ያሳስባችሁ? እኔ አያሳስበኝም። የተወለደው ነው የሚያሳስበኝ። የሞተው ማረፈ በነፍስ ነው። ሌላ ዳይሜንሽን ስጋን እንረዳ። እዚህ ጋር መጀመሪያ የተወለዱት ያሳስበኛል። የተወለዱት ያሳስቧችኋል? እሺ ሊያሳስቧችሁ ይገባል። እነሱ ክሎን ነው ብላችሁ ነው የምትበሉት የምትጠጡት። ስለ ዲሞክራሲያዊ ስርዓት ግንባታ፣ ስለ ፍትሃዊ የሀብት ክፍፍል፣ ስለ መብት፣ ስለ ሰብአዊ መብቶች፣ ስለ ስብዕና በአጠቃላይ እንደ አዲስ እንድታጠኑ እንድትመረምሩ ራሳችሁን እንድትጠይቁ ፈልጋለሁ። እያንዳንዱ ሲጀመር የህዝብ ተወካይ ነኝ ብሎ ነው እዚህ ጋር ያለውና ህዝብ እንደሚወዱና እንደወከሉ ነው እንድናውቅ ሶሻል ሚዲያ አካውንቶች የግሎቻችሁ እንዲኖሯችሁ ፈልጋለሁ። የህዝባችሁ
መውደድና መጥላት የማይበት የህዝብ ድምጽ ይሰማል። እናታችን እና ማንም ከአብቹ ተሻለናል የሚል ዓለም የህዝብ ተወካዮች ምክር ቤት እርሱ ራስ ነው ማይና ዓለም ሲኖሩበት እጅግ የተሻለ ሆኗል፣ ወደነዋል ሚለይ የሚፈልግ እዚህ የሀገር ባለአደራ የሀገር ፍቅር ልብ ውስጥ የሚንቀለቀል ሁሉ ማንም አይቶኝ መንፈሴን የተረዳ ድምፁን እንዲሰጠኝ ጠይቃለሁና የህዝብ አክብረን እንግዲህ ፌዴራላዊት ዲሞክራሲያዊት ሀገር እስከሆንን ድረስ በምርጫ መወዳደር ይኖርብናልና በምርጫው እንድትመርጡኝ ህጋዊ ፍቃድ አግኝቼ ለመመዝገብ 10,000 ፊርማ ስለሚያስፈልገኝ እኔ መርጫለሁ የሚል የኢትዮጵያዊ እስኪ ወረቀት ይዤ ከምዞር እዚህ ጋር በአስተያየት መልክ እኔ መርጦታለሁ ሊመርጣለሁ እያልን 10,000 ድምጽ አገኝ እንደው እንዳየው ድጋፋችሁን እንዲሁም ደግሞ ሐሳባችሁን እያንዳንዳችሁ የሚመለከታችሁ አገሬ ህዝቤ ብላችሁ የምታዩኝ እኔ እንደማያችሁ አትንፈጉ። በአስተያየት መስጫው ላይ አስፍሩ አስተያየታችሁን እንዲሁም ድምጻችሁን እንመርጧለን ሰውዬ ብላችሁ እዚህ ጋር 10,000 ሰው ፒቲሽን ካሳያችሁኝ አዙር ይፈርማለሁ፣ ወዳደራለሁ። እንግዲህ ከነኚህ ፋሮች እንገላገላለን ማለት ነው። ሌላው ያው በምንም መጋጠም እንችላለን፣ ግን it will not be a fair fight። እና ደግሞ እንግዲህ ታሪክ አወቁም አላወቁ ታሪክ መስራት እንደሚወዱ ኦቪየስ ነውና እርሱ እንደመሰሉት በሰላማዊ መልኩ የስልጣን ሽግግር ማናከሆነም ታሪክ እንስራ እስኪ አሸጋግሩልን ወደኛ። ግን ደግሞ ታሪክ አለና በዚሁ አጋጣሚ ለማሳወቅ ያላታቁም ብሎ ከማለፍ ሰው ነቆሮ ለምሳሌ ከሁሉ ገኑ የሚተልቅና የምናገኘው የአቡነ ተክለ ሃይማኖት ዘመንን ለረጅም ጊዜ ብዙ ነገስታት 13 ነገስታት መሰሉኝ ዘአገው የሚል ትርጓሜው ዛጉዌ ከሚባለው ዳይናስቲ እናት ኢትዮጵያን ሲያስተዳድሩ ከቆዩ በኋላ አቡነ ተክለ ሃይማኖት ሄደው ከተሳሳትኩ አርሙኝ አጼ ይኩኖ አምላክ መሰለኝ በወጣትነታቸው እሳቸው ጋር ነበሩና ትክክለኛው እኮ የጠቢቡ ሰለሞንና የንግስተ ሳባ ተወላጅ እንደዚህ ይኸውና ዘሩ እሱ ስራ አለ ይህቺም ሀገር ለእርሱ ስለሆነ ቃል ኪዳኗ ከድሮ ስላለ ውል እርሱ እያለ ለአንተ አይገባህም መንበረ ኢትዮጵያ ቢሉት ጊዜ እሺ አባቴ ብሎ አክሊሉን ሰጥቷቸው ሰማያዊ አክሊል ሰጥቶት እሳቸው ደግሞ መንኩሶ ሄዷል። ከዚህ በላይ የሰላምና የክብር ሽግግር ያላቅም። ማንኛውም ንጉስ ልጁን በተናዘዘና ባወረሰ ጊዜ ንጉስ እንደ እግዚአብሔር ስለሚፈራ አምሳለ እግዚአብሔርም ስለሆነ ያለ አንዳች ቅሬታ ያለ አንዳች ግርግር ስልጣን ከአባቱ ወደ ልጅ ሲሸጋገር ነው ይኖርነው። በሰላማዊ መልኩ አባቱ ሳይናዘዝ ያረፈ እንደሆነና ብዙ ሉላን ያሉ ጊዜ መፋጀት የተለመደ ነው። ሙሉ ለሙሉ ዲስክሬዲት አድርጎት ሳይሆን እነኚህን የመሳሰሉ ውድ ፋክቶች እንዳያመልጡት ምኒልክም ቢሆኑ ልጅ ኢያሱን ተገዟቸው ብለው ስላስገዘቱና ስላወረሱ ለልጅ ኢያሱ ዞሩ ነበር ስልጣን በሰላም። አይ ፊት አይደለም ብለው ነው ኋላ አሁን እርሱ አይደሉም ተብሎ እንደሚቀየሩት የቀየሩት ሰዎችና እንግዲህ እንዲሁ ታሪክ ለመጥቀስ ያህል ንግስት ዘውዲቱ ከእርሳቸው የተተኩት እቴጌ ዘውዲቱ ልዑል ራስ መኮንን ተፈሪ መኮንን ባለሙሉ ስልጣን እንደራስ የሆነው ስራውን ሁሉ ሲሰሩ ከቆዩ በኋላ ንጉስ አድርገው በመስከረም 21 1921 ዓመተ ምህረት
ሲሾማቸው ባይሸጋገርም እንኳን ሰላማዊ የስልጣን መተጫጨት ነውና ከዛ በኋላ በ1923 ወይም ከሁለት ዓመታት በኋላ እቴጌይቱ ስላረፉ ቀዳማዊ ኃይለ ሥላሴ እንግዲህ ይሄ አባቶቻቸውን ዙፋን ወረሱ። ይሄ የሰላማዊ የስልጣን ሽግግር ይመስለኛል። ብዙ ነው የኢትዮጵያ የሰላማዊ ስልጣን ሽግግር ታሪካችን እንዳልነው ለወለቲሞች ኢትዮጵያውያንና አጼ ካሌብ ከናግራን ዘመቻ መልስ በቃ ጦርነት ክፉ ነገር ነው ይቼንስ ኤኒማን በቀኝ ስልጣን ብለው ነው እንዲሁ አክሊላቸውን ለአባ ጴንጤሊዮን ሰጥተው እርሳቸው ደግሞ ምንኩስና መርጠው ይህችን ዓለም ንቀው ወደ ገዳም የገቡት ልጃቸው አጼ ገብረ መስቀል የተተኩት። ከዚህ በላይ የሰላምና የሞስት ሆነረብል እና ዲቫይን በቃ እንዳሉ ነው ሴክርድ ነው የኢትዮጵያ ታሪክ ሆሊ ነው። ይህ ሁሉ ከዚህም በላይ ብዙ የሚገራርሙ ሰላማዊ እንግዲህ ግጭት የተመሉ ለምሳሌ አይዙር ንጉስ አይዙር የአክሱሙን ደግሞ እንደ ፈን ፋክት ጠቅሰን ነው ብናልፍ ለግማሽ ሰዓት የነገሰ ንጉስ ነው። በዓለም ታሪክ ምናልባት ሌላ መኖሩን አላውቅም። ስርዓተ ሲመቱ ላይ ህዝቡ ከደስታው የተነሳ በጣም በማማሩ ንጉሱ ከበው በቃ ሊስሙት ግርግሩ ረጋግጠው ነው የገደሉት። ከዛ በኋላ ነው እንደውም የፊት ስርዓቱ ህዝብን ትንሽ ወደዛ ያራቀው። እንዲህ ነው የመሳሰሉ እንቁ የሆኑ የሚደንቁ የረቀቁ ታሪኮች ያለን አገር ስለሆነን እንግዲህ ኢምብሬስ ኢት ሎቭ ኢት ኖዊት እያለን እንጂ መጋጨት ከታሪክ ጋር ምንም ጭለላ እንጂ ዋጋ የለውም። እና እነዚህ ባለው ለታሪክ በሚቀር መልኩ ስልጣን እንደሚያስረክቡኝ ተስፋ እያደረኩ እንዲሁ ለምርጫ ቀስቀሰው ምንም ደግሞ እስኪ ብንረዳዳ እንዳለው ታሪክ እንስራ። ኮንግራቹሌሽንስ ሶሚ you have made history already. you are trying to raise it ግን I'm giving you a chance እንዳልኩት ሰው የሚወደው ከሞተ በኋላ ለዘመናት የሚታወስ ኃይለ ሥላሴ የሚመለኩ አሉ ሉኛ ንጉስና እንዲሁ በፍቅር የሚታወስ አንድ ጥሩ መልካም ባለዝና መሪሩ መተው ከፈለጉ እንዲህ ያሉት መልካም ነገሮች ቢያደርጉ ምክሬ ነው። እና አንድ ነገር ደግሞ እንግዲህ በነገራችን ላይ መጽሐፍ እኮ ነው ሲሉ አንብባችሁታል ሲሉ ስለመደመር ነው ልቤን ይነኩኝ። ሰውዬ አርቲስት ናቸው። ድሮም ያው በተወና ጥበባቸው መናቀቸው ጠቅላይ ሚኒስቴራችን ጸሐፊም ናቸው። በጣም ነው የሚያሳዝነው። ሰው ከልብ ወጥቶ እንዴት ከየትም ቀርቶ የሰራውን ስራ ሰው እንደለት የጥበብን ስራ አርትን አይታችሁታል ሲሉ ልቤን ኔቲስት አይካሪሌት እንዲያዩ የሚያገናኘን አናጣም። እንዲሁ በፍቅር ስንመለው ይጥሩ ስንፈልግና እንደዛ ነው 2010 ዓመተ ምህረት ላይ የተጻፉና ያለቁ ግን ያልታተሙ እስከሆነ የመጽሐፍት ስራዎች ስላሉ እስኪ በዚህ ዙሪያስ የሆነ ነገር በቃ ቢያረጉ በትበላ አንጀረስ እንዴ በጣም ከዚህ በላይ ምን ፒስፉል ፍክክር ይኖራል? እኔ ቀሉታል እርሱም ለጀለሱ እንደማስረከብ እንዲወደሉት ዋላ ስልጣን ከባድ ነውና እንዳንጣላ እስኪ እንደዚህ ባለው እስኪ ያሳትሙልኝ እኔንም መጽሐፍ። ሌላው ደግሞ ሻውራ ከጀመርክ አይቀር ካሉማ ብልጽግና ፕሮስፔሪቲ ኢዝ አ ሂውማን ራይት ማን ሁላችን የመበልጸግ መብት አለን፣ እንበለጽጋለን። ያለ እርሱ ስማኝ ኢትዮጵያ we will prosper without these political parties እና ቢችስ ራስ ነው ማን ዓለምን ይምረጡ። አመሰግናለሁ። 21ኛው መደበኛ ስብሰባ በዚህ ያበቃል።